በቀላሉ ኤዲቲንግ እንዴት እንደምናደርግ የምናይ ይሆናል። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳይረሳ። አብዛኛው ሰዎች ወይ ዩቲዩብ ላይ ቲክቶክ ላይ የአንድ ሰዓት ቪዲዮ ቀርጸን እንዴት ቆራርጠን እንደምንጭን የማናቅ ሰዎች አለን። ዛሬ እሱን በደንብ አርጌ አሳያችኋለሁኝ። እስከ መጨረሻው የቪዲዮ ፍጻሜ አብራችሁኝ እንድትቆዩ ጋብዛችኋለሁኝ። ለዚህ ቤትም አዲስ ከሆናችሁ ቁም ነገር የሆኑ ነገሮችን ታገኙበታላችሁ። ሰብስክራይብ አድርጉ እያልኳችሁ ወደ ቪዲዮ ኤዲቲንግ እሄዳለሁ ማለት ነው። በመጀመሪያ ካፕከት የሚባል አፕሊኬሽን አለ። እሱን የምታወርዱት ደግሞ ከፕሌይ ስቶር ነው። ፕሌይ ስቶር ላይ ገብታችሁ ነው ካፕከት የሚለውን የአፕሊኬሽን ታወርዳላችሁ ማለት ነው። እኔ ካፕከት የሚለው አለኝ። ለዛ ይኸው እዚህ ጋር ካፕከት የሚል አፕሊኬሽን አለ። እሷን ከፕሌይ ስቶር ማውረዳችሁን እንዳትረሱ። እሷን ካወረዳችሁ በኋላ ነው የቪዲዮ ኤዲቲንግ አብረን የምንሰራ የሚሆነው ማለት ነው። እናንተ የምታወርዱት ደግሞ ፕሌይ ስቶር ውስጥ ገብታችሁ ካፕከት ብላችሁ ጽፋችሁ እንትን ትላላችሁ። እኔ ወደ ካፕከትን እከፍተዋለሁ። ስከፍተው በዚህ መልኩ ይመጣልኛል። ከላይ ኒው ቪዲዮ ይለኛል። ከጎን ደግሞ ኤዲቲንግ ፎቶ ይለኛል። እዚህ ጋር ከታች የምታያቸው ደግሞ እኔ ኤዲቲንግ ያረኳቸው ቪዲዮዎች ናቸው ማለት ነውና እኔ ኒው ቪዲዮ ወደሚለው እሄዳለሁ ማለት ነው። ከነዚህ ጋለሪ ውስጥ ነው የሚከተኝ። ከነዚህ ቪዲዮዎች ውስጥ አንዱን መርጬ እወስዳለሁ ማለት ነው። አንዱን እነካዋለሁ። አንድ የምፈልገውን ቪዲዮ እነካዋለሁ። እናንተም የምትፈልጉትን ቪዲዮ ነክታችሁ አድ የምትለዋን ስትነኩ ይመጣላችኋል ማለት ነው። እንደዚህ ይመጣላችኋል። አያችሁ? አድ የምትለዋን ስትነኩ ማለት ነው። እና እኛ አሁን የምንፈልገው መቆራረጥ ነው ማለት ነው። ምክንያቱም እኛ የማንፈልገውን ነገር እንቆራርጠዋለን። ከዛ ፕሌይ የሚለውን ከመሀል እንነካዋለን። በዚህ መልክ ይመጣልናል ማለት ነው። በዚህ መልክ ይመጣልናል። ከዛ በኋላ ነጭ አለች፣ እሷን እንነካታለን ቪዲዮአችንን። ከዛ አሁንም ድጋሚ በዛ በኩል እኛ ለመቁረጥ አይደል የምንፈልገው፣ በዛ በኩል አሁንም በምንፈልገው ስቴፕ አድርገን እንነካዋለን ማለት ነው። ስንነካው ስሊፕ የምትታያለች፣ ስሊፕ የምትነካለን። ከዛ ከጎን ነጫጭ ይመጣልናል ዙሪያ ክቡ። ከዛ ስሊፕ የምትለዋን ድጋሚ እንነካለን ማለት ነው። ስሊፕ በምትለዋ ነው የምናጠፋት። ከዛ በኋላ ከጎን ደግሞ ኢፌክት ከሚለው አጠገብ ዲሌት የሚለው አለ። ዲሌት ነክተን ማጥፋት እንችላለን ማለት ነው። አሁንም አጠፋን ማለት ነው። ከመሀልም ከሆነ እንደዛው ነው። አሁንም እንነካለን ቪዲዮአችንን። ከዛ ስሊፕ የምትለዋን ነው የምንነካው። ስንነካው ነጭ ያመጣልናል። አሁንም ከምንፈልገው ቦታ እንነካለን ቪዲዮአችን ላይ። ከዛ አሁንም ስሊፕ የምትለዋን እንነካለን። ከዛ አሁንም የምንፈልገው ቦታ ክብ አድርጎ ያመጣልናል ማለት ነው። አያችሁ? በአራት ማዕዘን ነጭ አድርጎ ያመጣልናል። አሁንም ዲሊት የምትለዋን ተጠቅመን ማጥፋት እንችላለን ማለት ነውና በነገራችን ላይ በጣም ቀላል ነው፣ ሲምፕል ነው። ደጋግማችሁ ስታዩት ደግሞ በጣም ይገባችኋል፣ በጣም ትረዱታላችሁ ብዬ አስባለሁኝ። እኔም ደጋግሜው ነው የመጣሁት። በስተመጨረሻም ለመቁረጥ ከፈለጋችሁ አሁንም ነክታችሁ ስሊፕ የሚለውን ትነካላችሁ። ከዛ አሁንም ክብ አድርጎ ያመጣልናል ማለት ነው። ክብ አድርጎ ሲያመጣልን ምን እናደርጋለን? ዲሌት የምትለዋን ተጭነን ማጥፋት እንችላለን ማለት ነው። ከዳርም ስትነኩ ከመሀልም ስትነኩ ተመሳሳይ ነው። እናንተ ብቻ ቪዲዮአችሁን እየተጫናችሁት ስሊፕ የምትለዋን እየነካችሁ እና ዙሪያ ክቡን ነጭ አድርጎ ያመጣላችኋል ማለት ነው። ያኔ ምን ታደርጋላችሁ? የማትፈልጉትን ፓርት ዲሌት አድርጋችሁ ቆርጣችሁ ማውጣት ትችላላችሁ። የቮሊዩም ቦታ ደግሞ ማስተካከል፣ ድምጽ ለመጨመር ስትፈልጉ ቮሊዩም የሚለው አለ። ከዛ ነክታችሁ እስከ መጨረሻው 100% አድርጋችሁ ድምጹን 100% አድርጋችሁ ድምጹን መጨመር ትችላላችሁ። ከዛ ስቲከር ወደሚለው ነው የምንገባው። ስቲከር ደግሞ ፎሎ፣ ሰብስክራይብ ለማድረግ መጠቀም እንችላለን ማለት ነው። ፎሎ የሚል ፈልገን ወይ ደግሞ ሰብስክራይብ አድርጉኝ የሚለውን በተን እዚህ ውስጥ እናገኛለን ማለት ነው። ስቲከር በሚለው ላይ እናገኛለን። እዛ ውስጥ መግባት እንችላለን። እና ደግሞ ቴክስት ለመጻፍ ስንፈልግ ቴክስት የሚለው ውስጥ ነው የምንገባው። ቴክስት የሚለው ስንገባ የፈለግነውን መጻፍ እንችላለን። እኔ አሁን ለምሳሌ ፈርሃን የሚል እጽፋለሁኝ ማለት ነው። ከፈለኩኝ ፎንቱን በእንግሊዘኛ ከሆነ
ፎንት ሳይዙንም ማስተካከል እንችላለን። ከለርን መቀየር እንችላለን። እናንተም በፈለጋችሁት የፎንት ሳይዝ በፈለጋችሁት ከለር ቀያይራችሁ መጠቀም ትችላላችሁ እንደ ፍላጎታችሁ ማለት ነው። እና ለማንኛውም ይሄ አፕሊኬሽን በጣም ቀለል ባለ መንገድ ነው የመጣው። አብዛኞቻችሁ ቀለል ባለ መንገድ አብዛኞቻችን እንድንጠቀምበት ነው የመጣው ብዬ ነው ማስበውና እና እንደነገርኳችሁ ዲሌት ለማድረግ ስሊፕ የምትለዋን እንነካለን ለመቆራረጥ ማለት ነው። ቆራርጠን የፈለግነውን ነገር ለማውጣት ማለት ነው። ጽሁፈን ለመጻፍ ከፈለግን ደግሞ ቴክስት የምትለዋን ነክተን የፈለግነውን መጻፍና የፈለግነውን የተለያዩ እንትኖችን የቀያየርን ፎንቶችን እየቀያየርን ቀለማቶችን እየቀያየርን ማስተካከል እንችላለን። አሁን ወደ አጀስት የሚለው እንሄዳለን። አጀስት የሚለው ጋር ደግሞ እኛ አሁን ፈቷችን ጥራት ከሌለው ፈቷችንን እየቀያየርን ወደ እንዲጠራ ደግሞ ወይ መቀነስ ከፈለግን ላይቱ ከበዛ መቀናነስ እንችላለን ማለት ነው። ላይቱ የበዛበት ቦታ ወይ ደግሞ የቀነሰበት ቦታ ካለ መቀነስ እንችላለን። ድምዝዝ ያለ ቦታ ከሆነ ደግሞ ላይቱን መጨመር እንችላለን ማለት ነው። አጀስት ውስጥ ገብተን ላይቱን መጨመር ከፈለግን ደግሞ መቀነስ እንችላለን ማለት ነውና ሁለት መስመሮች አሉ። ሶስት ገብተን ነው የፈለግነው የምናደርገው። እኔ ይሄው አንዱን ሳስገባ እንደዚህ አይነት ከለር ቀይሮልኛል ማለት ነው። አጀስት ውስጥ ገብቼ እንደዚህ አይነት ከለር ቀይሮልኛል። እናንተም ደግሞ እየገባችሁ አሁን ካፕከት ባንዲ አይለመድም፣ ትንሽ ያስቸግራል እንጂ ከለመዳችሁት በኋላ በጣም ቀለል ያለና እናንተን ደግሞ እረፍት የሚሰጣችሁ አፕሊኬሽን ነው። እና እያንዳንዱን አሳይቻችኋለሁ። ፎሎ እንዴት ፎሎ በአብዛኞቻችሁ ስቲከር ላይ እንዴት ፎሎ እንደሚደረግ ፎሎ ሰብስክራይብ እንዴት እንደሚገባ ግራ የሚገባችሁ ሰዎች ተለማመዱ። እንዴት እንደሆነ እኔን ባሳያችሁ መሰረት እየነካችሁ እየገባችሁ ስትሰሩት ትለምዱታላችሁ ማለት ነው። እያንዳንዷ ነገር ቀስ በቀስ ነው የምትለመደው። በአንዴ ምንም የሚለመድ ነገር የለም። እና ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አይረሳ። ገብቷችኋል ብዬ አስባለሁ። ትንሽ ተረድቷችኋል ብዬ አስባለሁኝ። በተረዳችሁትና ባሰባችሁት ልክ እናንተ ደግሞ መለማመድ መስራት አለባችሁ። እንደነገራኳችሁም አጀስት ውስጥ ገብታችሁ ነው ላይቱን መቀነስ መጨመር የምትችሉት። ቴክስት ውስጥ ትገባላችሁ። ቴክስት ውስጥ ደግሞ የፈለጋችሁትን ገብታችሁ መጻፍ ትችላላችሁ። በእንግሊዘኛ ከሆነ ፎንቱን ማስረዘም ትችላላችሁ፣ ከፈለጋችሁ መቀነስ ትችላላችሁ ማለት ነው። በአማርኛ ከሆነ ግን እንትን ነው የምንቀይረው ከለር ነው እንጂ የምንቀይረው ፎንቱን ማስረዘም ወይ ደግሞ በተለያየ ነገር ማድረግ አንችልም። አሁን ደግሞ ማሳያችሁ ኦቨርሊ ነው። ኦቨርሊ ማለት አንድ ቪዲዮ የኛን ከለቀቅን በኋላ አንዳንዴ ምንድነው እንትን ቪዲዮ ሪያክሽን ቪዲዮ የሚሰሩ ሰዎች ከላይ ሌላ ፎቶ ያረጋሉ፣ ከታች ደግሞ የራሳቸውን ፎቶ እንዴት እንደሚያረጉ እነግራችኋለሁ። ኦቨርሊ ላይ ገብተን አንድ ፎቶ ይዘን እንመጣለን። ከዛ በኋላ እኔ ከትልቁ ቪዲዮዬ በላይ አድርጌዋለሁ ማለት ነው። አስገብቼ አድርጌዋለሁ። አንድ ነገር ለማስገባት ከፈለጋችሁ ደግሞ ነጩን ይዛችሁት እስከ መጨረሻው እንዲሆን ከፈለጋችሁ እየጎተታችሁ እስከ መጨረሻው ማድረግ ትችላላችሁ። በዚህ መልኩ አሁን ሪያክሽን ቪዲዮ አብዛኞቻችሁ የምትሰሩ ሰዎች አላችሁ፣ ለመስራት ያሰባችሁ ሰዎች አላችሁ ብዬ አስባለሁ። እናንተ የምታስገቡት እንደዚህ ነው። ከላይ ኦቨርሊ ውስጥ ገብታችሁ ነው። ኦቨርሊ ነው የሚገኘው። ኦቨርሊ ውስጥ ገብታችሁ ከላይ የምትፈልጉትን ቪዲዮም ሊሆን ይችላል፣ ፎቶም ሊሆን ይችላል ነክታችሁ ማስገባት ትችላላችሁ። በፈለጋችሁ ሳይዝ ማረግ ትችላላችሁ። ከመጨመር ከፈለጋችሁ መጨመር፣ ማሳነስ ከፈለጋችሁ የጎተታችሁ ማሳነስ ትችላላችሁ። ይሄ የራሳችሁ መብት ነው። ከፈለጋችሁ ወደ ታች ማረግ ከፈለጋችሁ ወደ ታች ማረግ ትችላላችሁ። እንደፈለጋችሁ ሳይዞችን መጨመር መቀነስ ትችላላችሁ ማለት ነው። ከዛ በተጨማሪ ደግሞ ሌላ ከኔ ቪዲዮ ደግሞ ፊት ለፊት ማስገባት የምፈልገው ነገር ካለ የፕላስ ምልክቷ አለች። የፕላስ ምልክቷን ነክተን ሌላ ቪዲዮችን ማስገባት እንችላለን። ምናልባት ከኛ ቪዲዮ ፊት ማስገባት የምንፈልገው ነገር ካለ የተቆረጠ ነገር ካለ ፕላስ ምልክቷን በመንካት ማስገባት እንችላለን ማለት ነው። አሁን አንዳንዴ 3-4 ቪዲዮዎች እንቀርጻለን አይደል? ከቀረጽን በኋላ እነዛ እንዴት አድርገን እናገጣጥማለን የሚለው ፕላስ ምልክቷን ነክተን ጋላሪ ውስጥ ይከተናል። ከጋላሪ ውስጥ ደግሞ አንድ የምንፈልገውን ፎቶዎች ስቴፕ ባይ ስቴፕ እየከተተን እሱ ስቴፕ ባይ ስቴፕ
ያስቀምጥልናል ማለት ነው። በዚህ መልኩ ካፕከትን መጠቀም እንችላለን። ካፕከት አንዳንድ ሰዎች ለብዙ ነገር ነው የምንጠቀመው። ካፕከት ለብዙ ነገር ሊያስጠቅመን ይችላል። አንደኛ ነገር ቪዲዮ ኤዲቲንግ ሲባል ሙሉ ያጠቃለለ ነው። ፎቶዎችን ቆራርጠን እናስገባለን። ሪያክሽን ቪዲዮ የምትሰሩ ሰዎች ደግሞ ሪያክሽን ቪዲዮ መጠቀም ትችላላችሁ። በዚህ መልክ መጠቀም ትችላላችሁ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አይረሳ። የእናንተ ሰብስክራይብ የእናንተ እይታ ለእኔ ይጠቅመኛል። በጣም ወዳችኋለሁ። አሰላሙ አለይኩም።